ሰላም እንዴት ናችሁ? በባለፈው አንድ የፒኤችዲ ስኮላርሽፕ ኮል ወደ እናንተ አድርሼ ነበር። ዩኒቨርሲቲ ኦፍ ሜዲትራኒያ ካሊብሪያም ውስጥ የሚገኝ ዩኒቨርሲቲ ነው። ወደ እናንተ ካደረስኩ በኋላ ብዙ ጥያቄዎች ደርሰውኛል። አሞላሉን አሳየን፣ እንዴት ነው ሪጂስተር አድርገን ከዛ በኋላ ስኮላርሽፑን የምንሞላው ብላችሁኝ ጠይቃችሁ ነበረ። በጥያቄያችሁ መሰረት ፓርትቱ ይህንን ስኮላርሽፕ እንዴት እንደምትሞሉ አሳያችኋለሁ። እንዴት ሬጂስተር እንደምታደርጉና ከዛ በኋላ እንዴት እንደምትሞሉ አሳያችኋለሁ። ነገር ግን ይሄ ለመጀመሪያ ይህን ቪዲዮ የሚመለከቱ አንዳንድ ነገሮችን ለመናገር ያህል ዴድላይኑ የዚህ ስኮላርሽፕ ዴድላይን ሴፕቴምበር 3 ነው። የሚከተሉት የስኮላርሽፖቹ በአርኪቴክቸር ኤንድ ዲዛይን፣ ሎው ኤንድ ኢኮኖሚክስ፣ ሲቪል ኢንቫይሮንመንት፣ ኢንዱስትሪያል ኢንጂነሪንግ፣ ኢንፎርሜሽን ኢንጂነሪንግ፣ አግሪካልቸር፣ ፉድ ኤንድ ፎረስትሪ ሳይንስ። ስለዚህ በእነዚህ የትምህርት ዘርፎች መማር የምትፈልጉ ፒኤችዲያቸውን መስራት የምትፈልጉ በጣሊያን ዩኒቨርሲቲ ይሄ በጣም ቆንጆ እድል ነው። ምክንያቱም አሳያችኋለሁ ለኢትዮጵያውያን ተማሪዎች ምንም አይነት አፕሊኬሽን ፊ ሳታስገቡ ወይም ደግሞ ሳትከፍሉ ይህንን ስኮላርሽፕ አፕላይ ማድረግ ትችላላችሁ። በባለፈው አንደኛው የደረሰኝ ሊንኮቹን በሚመለከት ነው። አሁንም ድጋሜ ቴሌግራም ቻናል ላይም ሊንኩን አስቀምጫለሁ ዛሬ ጠዋት ላይ። ነገር ግን አሁንም እዚህ ዲስክሪፕሽን ላይ የዚህን ኦፊሻል ሊንክ የፒኤችዲ ስኮላርሽፕ ሊንክ አስቀምጥላችኋለሁ። ላልነበሩት ወይም ደግሞ ይህን ቪዲዮ ፓርት ዋንን ላላዩት እንደው አፕሊኬሽን ኮሉ ምን ይላል የሚለውን ነገር አብረን እንመልከተው። ይሄኛው እንትን ነው። ይሄኛውን ትንሽ ላይታይ ስለሚችል እንትን ልበለው። እያንዳንዱን ሁሉንም ነገር አላነበውም፣ ግን እያንዳንዱ ስኮላርሽፕ አርኪቴክቸር ዲዛይን ስንት ስኮላርሽፕ እንዳለው ለኢንድ ኢኮኖሚክስ፣ ሲቪል ኤንቫይሮንመንታል፣ ኢንዱስትሪያል ኢንጂነሪንግ፣ ኢንፎርሜሽን ኢንጂነሪንግ፣ አግሪካልቸራል፣ ፉድ ኤንድ ፎረስትሪ ሳይንስ ብዙ ሰዎች እየጠየቁ ነበር። እዚህ በአግሪካልቸር በፕላንት ምናምን እያሉ ይሄኛው አንዱ አማራጭ ነው ማለት ነው። በአግሪካልቸር መሙላት የምትፈልጉ ወይም ደግሞ ስኮላርሽፕ አፕላይ ማድረግ የምትፈልጉ ይሄ አንደኛው አማራጭ ነው። እስከ ሴፕቴምበር 3 ይቆያል። የሚያስፈልጉ ዶክመንቶች ፓስፖርት፣ ቫሊዴሽን አይዴንቲቲ ዶክመንት፣ ፓስፖርት፣ ሲቪ፣ ኢሮፓ ሲቪ፣ አካዳሚክ ኳሊፊኬሽን ያው የዲግሪያችሁና የማስተርስ ዲግሪያችሁን አኔክስ ቢ ላይ እንትን ተጠቀምጣለች የምትሞላ የወርድ ፋይል አለች። ቆይ ላሳያችሁ። ይቺ ማለት ነው። ይቺን አውርዳችሁ ወርድ ፋይል ነች። እሷን መሙላት ይገባችኋል ማለት ነው። አድሚሽን አፕሊኬሽን ኤዲት እዚህ ጋር ኢታሊያን ካንዲዴት ከሆናችሁ ነው። እዚህ ጋር ያው እንደሚታወቀው ፎሪን ካንዲዴት 65 ዩሮ እንዲከፍሉ ይላል። ነገር ግን እናንተ ከዚህ ዝርዝር ውስጥ ኢትዮጵያ አለች፣ ኤሪትሪያ፣ ኢትዮጵያ እዚህ ጋር አለው። እዚህ ዝርዝር ውስጥ ያሉ እንትኖች በጣሊያን ካንዲዴት ኦርጋናይዝ ፍሮም ፓርቲኩላር ፑር ኤንድ ዲቨሎፒንግ ካንትሪ ኤግዛምፕትድ ናቸው ማለት ነው። ይሄንን ክፍያ ሳይከፍሉ አፕላይ ማድረግ ይችላሉ። ሴሌክሽን ፕሮሰሱ እንዴት ነው የሚመለውን እዚህ ጋር እናንተ አንብቡት ዲቴይሊ። ምክንያቱም በፓርት ዋን ላይም ይሄንን የተወሰነ ነገር ስላልኩ እናንተ ተመልከቱ፣ እስከ መጨረሻው ተመልከቱ። ስኮላርሽፑን አፕላይ ከማድረጋችሁ በፊት እያንዳንዱ ህጎቹ ኦብሊጌሽን እነዚህ እዚህ ላይ የሚያስቀምጧቸው ነገሮች ህጎች ስለሆኑ ሁሉንም በደንብ እዩዋቸው። ሌላው ደስ የሚለው የዚህ ስኮላርሽፕ ሪሰርች ፕሮፖዛል ወይም ስታዘጋጁ አሁን ለምሳሌ በዚህ በአርኪቴክቸር ኤንድ ዲዛይን ውስጥ ሪሰርች ቶፒኮች አስቀምጠዋል። ስለዚህ እናንተ በዚህ ሪሰርች ቶፒክ ለምሳሌ ኢንቫይሮንመንት፣ ሰርኩላር ኢኮኖሚ ኤንድ ባዮዳይቨርሲቲ ፕራዮሪቲ ኤሪያ፣ ላንድስኬፕ አርኪቴክቸር ኤንድ ባውንደሪ ቢትዊን አርባን ኤንድ ኤክስትራ አርባን ኒው ፎርምስ ኦፍ ዲዛይን ይላል። እያንዳንዱ በእስቲ ወደታችን እንውረድና እንመልከተው። አፕላይ ከማድረጋችሁ በፊት እነዚህ ነገሮች በደንብ ማንበብ ይጠበቅባቸዋል። ሎ ኤንድ ኢኮኖሚክስ ስር ፕራይቬት ሎ ካሪኩለሞቹ ፐብሊክ ሎ እና ኢኮኖሚክስ ኤንድ ኳንቲቴቲቭ ሜተድ ናቸው። ለእነሱም እዚህ እንትን አስቀምጠውላቸዋል፣ ታይትሎች አስቀምጧል። እነሱን ተመልከቷቸው እስከ መጨረሻው እዩት። በጣም ብዙ ነው አይደል? አዎ ይመስለኛል። የእያንዳንዱ ኢንፎርሜሽን ደግሞ በሲቪል ኢንቫይሮንመንታል ኢንዱስትሪያል ኢንጂነሪንግ ስር ኢነርጂ ፕሮዳክሽን ፍሮም ሪኒዌብል ሶርስ፣ ናቹራል ኢንቫይሮንመንታል ኤንድ አንትሮፖጀኒክ ሪስክ፣ ሰስተናብል ኤንድ ሪዚሊየንት ኢንፍራስትራክቸር ኤንድ ስትራክቸር፣ ፕሮሰስ ቴክኖሎጂ ኤንድ ማቴሪያልስ ፎር ኢኮሎጂካል ትራንዚሽን። እነዚህም
እንትኖች አሏቸው። በምን የትምህርት ዘርፍ የተመረቃችሁ ደግሞ አፕላይ ማድረግ እንደምችሉ ደግሞ እዚህ ከስር አስቀምጠውታል። ወደ 82 የትምህርት ዘርፍ በፊዚክስ፣ በባዮሜዲካል ኢንጂነሪንግ፣ ኬሚካል ኢንጂነሪንግ፣ ሲቪል ኢንጂነሪንግ፣ ኤሌክትሮኒክ እነዚህን አያቸው። ስለዚህ በጣም መልቲ ዲሲፕሊነሪ ነው ማለት ነው። ስለዚህ እናንተ አፕላይ እንድታደርጉ እመክራችኋለሁ ማለት ነው። ሶ የመጨረሻው ይመስለኛል ኢንፎርሜሽን ኢንጂነሪንግ አይደለም። በኢንፎርሜሽን ኢንጂነሪንግ አፕላይ የምታደርጉ እዚህ ጋር በምን እስከ ስንት ማለት ነው። ይሄኛውም 101 ማስተርስ ዲግሪ በ101 የተለያየ የትምህርት ዘርፍ የተመረቁ ተማሪዎች ይህንን ስኮላርሽፕ አፕላይ ማድረግ ይችላሉ ማለት ነው። ሶ ዶክመንቶቹ ምን ያስፈልጋሉ? ኢቭን የመጀመሪያው ላይ ባይገባችሁ እንኳን እዚህ ጋር ለሪኳየርመንቱ ምን እንደሆነ ዶክመንቶች ምን ማስካት አለባችሁ እዚህ ጋር ይነግራሉ። ስለዚህ እናንተ አፕላይ የምታደርጉትን እንትን አግሪካልቸር ኤንድ ፉድ ሴኩሪቲ ላይ አግሪካልቸር ፉድ ኤንድ ፎረስተሪ ሳይንስ ላይም ቶፒኮች አሉ። ስንት ካሪኩለም ነው? ካሪኩለሙን እዚህ ጋር አይጠቅስም፣ ግን ፖዚሽኖቹ 6 ናቸው። ኤክስፕሎቲንግ ማይክሮቦን ፎር ሰስቴኔብል ማኔጅመንት ኦፍ ሲድስ ኤንድ ፍሩትስ አፍተር ሃርቨስት፣ ሰስቴኔብል ስትራቴጂ ፎር ኮንትሮል ኦፍ ኢመርጂንግ ዲዚዝ ኦፍ ኦሊቭ ኢን ዘ ሜዲትራኒያን ባዚን። እነዚህ ናቸው እንግዲህ እንትኖቹን ገብታችሁ ካላያችሁት አግሪካልቸር ኤንድ ምናምን ብሎ ዲቴይል ካላያችሁት ያስቸግራል ማለት ነው። ስለዚህ ገብታችሁ በምን የተመረቁ ይሄን አፕላይ ማድረግ እንደሚችሉ እዚህ ያስቀምጠውታል ማለት ነው። ስለዚህ ጊዜ ላለመውሰድ ወደ ኮሉ ልመለስና አፕሊኬሽን ኮሉ ለምሳሌ ይኸውላችሁ እዚህ ጋር እንዴት አፕላይ እንደምታደርጉም እዚህ አፕሊኬሽን ኮሉ ላይ ያስቀምጡታል ወይም አስቀምጦታል። ኦኬ እሺ ይሄው እዚህ ጋር in order to complete the application must be access the platform ይሄን ነው ክሊክ የምታደርጉት። ስትከፍቱ ይሄ ይመጣላችኋል። ሶ እዚህ ላይ ነው መጀመሪያ ሬጂስተር አድርጋችሁ ከዛ ደግሞ ምን የምታደርጉት አፕላይ የምታደርጉት ማለት ነው። ሶ ሬጂስትሬሽኑ እንዴት እንደሆነ ምክንያቱም ብዙ ልጆች ጥያቄ ጠይቀውኛል፣ እንዴት እንደሆነ ላሳያችሁ። ሶ እዚህ ጋር ከፈትኩ። ከዛ በኋላ እዚህ ሜኑ የምትለዋ 3 ሰረዟን ትጫናላችሁ። ከዛ ሬጂስትሬሽን የምትለዋን የምትጫኑት ሎጊን ከሆነ መጨረሻ ሬጂስተር ካደረጋችሁ በኋላ ሎጊን የምትሉት እዚህ ነው። ግን ሬጂስትሬሽን ስለሆነ መጀመሪያ ሬጂስትሬሽን እዚህ ጋር ሬጂስትሬሽን ትሉታላችሁ ማለት ነው። እሺ ሶ እነዚህን መሙላት ይኖርባችኋል ዳታ ማለት ነው። ሶ ሬጂስትሬሽን እለዋለሁ ድጋሜ። ሶ በጣሊያንኛ ነው የሚያመጣባችሁ። ስለዚህ እናንተ ወደ እንግሊዘኛ ትራንስሌት ማድረግ ትችላላችሁ። ብዙ ጊዜ ክሮም ብትጠቀሙ ጥሩ ነው። ሶ ስማችሁን እዚህ ጋር አበብ ኦኬ። እዚህ ጋር መጀመሪያ የእናንተን ስምና የአባታችሁን ስም በእኔ ስም ላድርገው እንዴ? ግርማ ሻሪኩን። ሶ ሰርኔም ወልደ ሰማያት። ሶ ይህን እንትኑን እዚህ ጋር እንትን መምረጥ ትችላላችሁ። ዓመተ ምህረት ሶ እዚህ ጋር ኦኬ 1995 ላድርገው። ኦልሬዲ የኔ ስም ስላለ ግን እንትን ሲስተም ላይ ስላለ ሊቀይረው ወይም ከበደ ማሞ ይሄን ደግሞ ደስታ እንበለው። እሺ ዳታነሽ ኔታ ይሄንን እሺ 1998 እናድርገው። 12 ኦገስት 12 ሜትወል ሶ ወንድ ነው። ኢትዮጵያ ሲቲውን ደብረ ማርቆስ እንበለው። ሶ ኮርቼ ፊዚካሊ እዚህ ጋር ታክስ ኮዱን በነገራችን ላይ ራሱ ነው ጄኔሬት የሚያደርግላችሁ፣ ራሱ ጄኔሬት ያደርግላችኋል። እዚህ ጋር አቫንቲ ስትሉት ይሄው እዚህ ጋር ይሞላላችኋል። እዚህ ጋር ግን ስማችሁንና አባታችሁን ከዛ የአያታችሁን እዚህ ጋር የተወለዳችሁበትን ዓመተ ምህረት ጾታ ይህንን በደንብ መሙላት ይኖርባችኋል። ይህንን ከሞላችሁ ይሄ ሊሳሳት ስለሚችል ይህንን በጥንቃቄ ሙሉ። እንደዚህ ይሞላላችኋል። አያስፈልጋችሁም ራሱ አውቶማቲካሊ። ስለዚህ ይህንን በነገራችን ላይ ሴቭ አድርጉት። ኮፒ አድርጋችሁ ሴቭ አድርጉት፣ በኋላ ላይ ሊጠቅማችሁ ይችላል። አቫንቲ ኔክስት እንበለው። ያው በየደቂቃው እንትን ወደ እንግሊዝኛ ወደ ጣሊያን ይቀይረዋል። ኔሽን ኢትዮጵያን እንበል። ኦኬ አረ ኢትዮጵያ
ኦኬ ደብረ ማርቆስ ቅድም ብለናል። ካፕ እንትን ካላችሁ ካፕ እንትን አስቀምጦ ይሄ ፖስታ ሳጥን ቁጥር ዳይሬክሽን ሶሪ ትራንስሌት ላድርገው። በክሮም ብትጠቀሙ ጥሩ ነው። አድሬስ ኦኬ ደብረ ታቦር ታቦር የሆነ አስገቡለት። ኦኬ ሃውስ ነምበር እዚህ ጋር 1 2 3 4 5 እናንተ የራሳችሁን ሃውስ ነምበር አስገቡ። ፕላስ 251 ስልክ ቁጥራችሁ 251 ማለት እንዳትረሱ። 9999 ልበለው። ሶ የት ነው? እዛው ነው የምትሮት? የስ ሶ አቫንቲ ኢሜል አድሬስ እዚህ ጋር የኔን ላስገባው። ጂሜል እዚህ ጋር ኦኬ የፕላስ 251 የኢትዮጵያ ካንትሪ ኮድ። ስለዚህ ፕላስ 251 999 ልበለው። እሺ ዲክላሬሽን ነው። ሲ የስ የስ ትሉታላችሁ። ከዛ አቫንቲ ሞዲሊታ ይላል። ሶ አቫንቲ እዚህ ጋር ፓስዋርድ ታስገባላችሁ። እኔ ፓስዋርድ ላስገባ። አቫንቲ ሰው እዚህ ጋር ይሄውላችሁ እንደዚህ መጣልኝ ማለት ነው። ኮንፊርም ካርኩት ኮንፊርም ወደ ኢሜል ይገባልኛል ማለት ነው። ኦኬ ሶ ዩዘር ኔሜ ፓስዋርዴን እዚሁ ሰጠኝ። ሶ ኦኬ ባክ እንትኑን ኦኬ ይሄንን ዩዘር ኔሙ ይሄ ነው። ሶ ይሄንን እንትን በሉት ኮፒ አድርጉት። ሶ ወደ እንግሊዘኛ እንቀይረው። ይሄን ፕሪንት ማድረግ ለሪማይንደር ፕሪንት ማድረግ ትችላላችሁ። ኦኬ ሰው ዳውንሎድ አድርጎልኛል እንትኑን ማለት ነው። ይሄንን እንትኑን ፋይሉን ሰው እንትኑን አይጠፋብኝም ማለት ነው። ስለዚህ ዩዘር ኔሙን እዚህ ጋር አስገባው። ፓስዋርድ ኦኬ ሳይን ኢን ኦኬ ኮምፕሊት ኦኬ እሺ ትራንስሌት ኦኬ እዚህ ጋር ምንድነው አይዴንቲቲ ዶክመንት አስገቡ ይላል። ለምሳሌ ፓስፖርት ከሆነ ፓስፖርት እዚህ ጋር ላይሰንስ እንትን አለ። እዚህ ፓስፖርት እንበለው። ነምበሩ ኦኬ እዚህ ጋር የሆነ እንትን ያለ አለ። ሶ ኢትዮጵያን ፎሬን አፌርስ ሪሊዝ ዴት እንትኑ የፓስፖርታችሁ የሚያልቅበት እንትን ይህን 2000 ኦኬ 29 እናድርገው እና 8 ኦኬ ኦኬ ሪሊዝ ዴት ኦኬ ይቅርታ ይሄኛውን 2023 እናድርገው የስ እና ይሄኛውን ደግሞ 2000 የተሰጠበት ቀንና ኤክስፓየር ከፓስፖርታችሁ ላይ ታችሁ ኤክስፓየር ዴቱ እና የተሰጠበትን ቀን እዛው ላይ ስለሚያሳይ እናንተ እሱን እዛ ጋር እንትን ብላችሁ ሙሉ አቫንቲ ኦኬ ይሄኛውን ተሳስቻለሁ ቅርታ 2023 ብዬ ከዛ እዚህ ጋር ቀኑን ስመርጥ ተሳስቼ ነው። ከዛ አቫንቲ እንበለው። ኦኬ ምንድነው የሚለው ሜኑ ልጅ አድሚሽን ቴስት እዚህ ሬጂስትሬሽን ከዛ መቶልኛል ይቅርታ
ሜን ዊ አድሚኒስትሬሽን። ከዛ በኋላ ከዚህ ውስጥ ፒኤችዲ ኮልመን እናንተ እንትን የምትሉትን መምረጥ ማለት ነው። ለምሳሌ የየትኛውን ልምረጠው? ይሄ ፒኤችዲ ሲቪል ኤንቫይሮንመንታል ልበለው፣ አቫንቲ። እሺ ከዛ ትራንስሌት ቱ እንግሊሽ ከረንት ኖ ሬዚደንስ ፐርሚት ሊስትድ አቫንቲ። ኦኬ ምክንያቱም እንትን የለው ትራንስሌት እዚህ ጋር ምንድን የሚያስ ዶክተራቱ ኢን ሲቪል ኢንቫይሮንመንታል። ኦኬ ፕሪፈረንስ ኔክስት። እሺ አሁንም ትራንስሌት ስተዲ ፓዝ። ከካሪኩለሞቹ ትመርጣላችሁ እዚህ ጋር አንዱን እዛ ላይ እዚህ ጋር አሳይቻችሁ ነበረ። የቱ ጋር ነበር? እዚህ እንትን ላይ የሲቪል ኤንቫይሮንመንታል ኢንጂነሪንግ 4 ካሪኩለሞች አሉ። ከዛ ከነሱ ካሪኩለሞች ነው የምትመርጡት ማለት ነው። የኢንፎርሜሽን ኢንጂነሪንግ ነው። ሲቪሉ አይ ቲንክ ከላይ ያለው ይመስለኛል። አብረን እንየው። ኦኬ እነዚህ ናቸው። ኢነርጂ ፕሮሞሽን፣ ናቹራል። ከዚህ ከነዚህ ውስጥ አንዱን መምረጥ ይኖርባችኋል። እዚህ ጋር ክሊክ አድርጋችሁ ኢነርጂ ፕሮዳክሽን ልበለው እኔ አቫንቲ። ያው ጣሊያን እንግሊዝኛ። ኦኬ ፕሪፈረንሱ አቫንቲ ቋንቋ ማለት ነው አስመረጠኝ። ከዛ ኢንተርቪው ኤንድ ላንጉጅ ሴፕቴምበር 28 ቴስት ይኖረዋል እና ሚላል እዚህ ጋር። ኦኬ ኔክስት ትራንስሌት አቫንቲ። አይ ዲስኤቢሊቲ የለም አቫንቲ። ስለዚህ እዚህ ጋር አሁን የመልከተው ኦኬ ፎሪን ታይትል የላይኞቹ በጣሊያን የተመረቃችሁ ከሆነ ነው። ጣሊያን ውስጥ በማስተርስ ዲግሪ ካላችሁ ነው። ፎሪን ከሆናችሁ ይሄን እዚህ ላይ ነው ኢንተር የምታደርጉት። የመጀመሪያ ፎሪን ታይትል ኢንተር ታደርጋላችሁ እዚህ ጋር። ከዛ ደግሞ ዲግሪያችሁን እዚህ ጋር ኢንተር እንበል። እዚህ ጋር ትመርጣላችሁ ኢትዮጵያ የሚለውን። ዩኒቨርሲቲ እዚህ ጋር አዲስ አበባ አክሱም ምናምን ይላል። እንትን ውስጥ ዝርዝር ውስጥ ከሌለ ይህንን ተቀመጣላችሁ። እንግሊዝኛ እናድርገው። ኖት ሊስትድ ዩቺዝ ባችለር ዲግሪ ነው። ምንድን ነው የምታስገቡት? መጀመሪያ ባችለር ኦፍ አርት። እሺ ባችለር ዲግሪ ቢኤስሲ ነው። ቢኤስሲ ባችለር ኦፍ ሳይንስ ኮርስ ስተዲ እዚህ ጋር ተጻፈ። ዱሬሽን አፕሮክሲሜትሊ ቮቱ ከስንት እንደሆነ እዚህ ጋር 98 ከመቶ 10 ይላል። እናንተ እንትኑ አስቀምጡት፣ አውት ኦፍ 4 ብላችሁ አስቀምጡት። ዴት ኦፍ አቺቭመንት ምናምን ፕሮሲድ በሉ ማለት ነው። እንደዚህ ያደረጋችሁ ይቅርታ፣ ኦኬ መለሰኝ ማለት ነው። እንዲህ ያደረጋችሁ እስከ መጨረሻው ድረስ መሙላት ነው። አይ ቲንክ እስከዚህ ድረስ ካሳያችሁ እኔ ዝም ብዬ መጀመሪያ ላይ ነው ገብቼ ወደ እናንተ ማሳየት የጀመርኩትኝ። የተወሰነ ግርታ ነበረ፣ ነገር ግን አሁን እናንተ ከኔም ግርታ ትማራላችሁ። በቀላሉ እንደዚህ አድርጋችሁ ሬጂስተር አድርጋችሁ አፕላይ ማድረግ እስከ መጨረሻው እየሄዳችሁ ሰሚት ስትሉ ሰሚት ታደርጋላችሁ ማለት ነው። መልካም እድል እመኝላችኋለሁኝ። አሁንም ጥያቄዎች ካሏችሁ ግን ቴሌግራም ቻናል ላይ ማስቀምጡልኝ። እዚህ የዩቲዩብ ሊንኩን ዩቲዩብ ላይ እዚህ ኮሜንት አስቀምጡልኝ። ሌሎች ሰዎች ማጋራት እንዳይረሳ። አመሰግናለሁ።